ሰላም ጤና ይስጥልኝ እንደምን አመሻችሁ። በዕለተ ሰኞ ሰኔ 29 2018 የወጡ አጫጭር የዝውውር ዜናዎችና የስፖርት ወሬዎችን ይዤላችሁ ቀርቤያለሁ። በቅድሚያ ቪዲዮ ላይክ፣ ሼር በማድረግ ተመሳሳይ ቪዲዮ በሌላ ጊዜ እንዲደርሳችሁ የደወል ምልክቱን በመጫን ቻናሉን ሰብስክራይብ እንድታደርጉ ይጠይቃል። ኤቨርተን የክንፍ ማጥቃት መስመር ተጫዋቹን ታይሪክ ጆርጅን ከሌላው የእንግሊዝ ክለብ ቼልሲ በቋሚነት ማስፈረሙን ይፋ አድርጓል። ጆርጅ በውሰት ለብሉዞቹ ሲጫወት በነበረበት የጉድሰን ፓርክ ስቴዲየም አሁን በቋሚነት ለመቆየት የተስማማ ሲሆን ለዚህ ዝውውር ኤቨርተን ለቼልሲ የከፈለው የገንዘብ መጠን ግን ለጊዜው በምስጢር መያዙ ተገልጿል። ፈረንሳዊው የክንፍ ተጫዋች ብራድሌይ ባርኮላ በፓሪስ ሴን ጀርመን ያለው የወደፊት ቆይታ አለመረጋገጡን ተከትሎ በዚህ የክረምት የዝውውር መስኮት ወደ እንግሊዝ ፕሪምየር ሊግ ሊያመራ እንደሚችል እየተነገረ ይገኛል። ቶክ ስፖርት የዜና ምንጮችን ዋቢ አድርጎ እንደዘገበው ሁለቱ የእንግሊዝ ግዙፍ ክለቦች አርሰናል እና ሊቨርፑል ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተዋል። ይሁን እንጂ ስለ ተጫዋቹ ዝውውር የመጨረሻ ውሳኔ የሚሰጠው በአሁኑ ወቅት እየተካሄደ ያለው የዓለም ዋንጫ ውድድር ከተጠናቀቀ በኋላ እንደሚሆን ተገልጿል። የቼልሲ ሴቶች እግር ኳስ ክለብ ኮከብ አጥቂ አግኒ ቢቨር ጆንስ በክለቡ እስከ 2030 ቆያትን አዲስ የረጅም ጊዜ ኮንትራት መፈረሟ ታውቋል። ገና በ9 ዓመቷ የቼልሲ ታዳጊ አካዳሚን የተቀላቀለችው ቢቨር ጆንስ ባለፉት 3 የውድድር ዘመናት በዋናው ቡድን ውስጥ ቁልፍ ተጫዋች በመሆን የቻለች ሲሆን ለኢንግላንድ ብሔራዊ ቡድንም መሰለፍ ችላለች። ቀደም ሲል በብሪስቶል ሲቲ እና በኤቨርተን በውሰት በመጫወት ብቃቷን ያሳደገችው ይቺ 22 ዓመት ወጣት ለሰማያዊዎቹ 97 ጨዋታዎችን አድርጋ 32 ጎሎችን ማስቆጠር ችላለች። በቆይታዋም 2 የሴቶች ሱፐር ሊግ ዋንጫዎችን፣ 2 የኤፍኤ ካፕ እና 2 የሊግ ካፕ ዋንጫዎችን ማንሳት ችላለች። ይቺ ወጣት ኮከብ ከልጅነት ክለቧ ጋር ውሏን ካራዘመች በኋላ የተሰማትን ደስታ ስትገልጽ እጅግ አስደናቂ ስሜት ነው። ቼልሲ ገና በልጅነት ጀምሮ የኔ ክለብ ነው። ይህም ለእኔና ለቤተሰብ ትልቅ ትርጉም አለው። በሰማያዊ ማሊያ ጉዞውን ለመቀጠል እና ተጨማሪ ታሪኮችን ለመስራት በከፍተኛ ሁኔታ ይጓጓሉ ብላለች። የአርሰናል ሴቶች እግር ኳስ ክለብ ጀርመናዊቷን አጥቂ ሰሊና ቸርችን ማስፈረሙን በይፋ አረጋግጧል። የ26 ዓመቷ ኢንተርናሽናል አጥቂ ከጀርመን ሆፈንሃይም ክለብ በቋሚ ዝውውር መድፈኞቹን የተቀላቀለች ሲሆን የአርሰናልን የማጥቃት መስመር በከፍተኛ ሁኔታ ታጠናክራለች ተብሎ ይጠበቃል። የለንደኑ ክለብ ቶተንሃም ሆትስፐር ጣሊያናዊውን አማካኝ ሳንድሮ ቶናሊን ማስፈረሙ በይፋ አረጋግጧል። ቶተንሃም ይህንን ዝውውር የፈጸመው በፕሪሚየር ሊጉ ተቀናቃኙ ለሆነው ኒውካስትል ዩናይትድ 92.5 ሚሊዮን ፓውንድ ቅድመ ክፍያ እንዲሁም በተጨማሪ በጥራት ላይ የተመሰረተ 7.5 ሚሊዮን ፓውንድ ክፍያን በአጠቃላይ ግዙፍ የሆነ የ100 ሚሊዮን ፓውንድ ስምምነት በማዘጋጀት ነው። ይህም አዲስ ዓላማ ይዞ የተነሳው ቶተንሃም ባለፈው ሳምንት ማቲያስ ፈርናንዴስ ከዌስትሃም በ85 ሚሊዮን ፓውንድ ካስፈረመ በኋላ በ4 ቀናት ውስጥ ብቻ የራሱን የክለብ የዝውውር ታሪክ የሰበረበት ሁለተኛው አጋጣሚ ሆኗል። ቶናሊ ባለፈው የውድድር ዘመን እስከ ወራጅ ቀጠና ደርሶ ለጥቂት ከተረፈው ቶተንሃም ጋር በዚህ ክረምት የተቀላቀለ 6ኛው ተጫዋች ሆኗል። ከሱ ቀደም ብሎ ፈርናንዴዝ፣ ጃን ፖል ቫን ሄንኬ፣ አንዲ ሮበርትሰን፣ ማርኮስ ሴኔሊ እና ማርቲን ዱብራቪካ ክለቡን መቀላቀላቸው ይታወሳል። ሳንድሮ ቶናሊ በቶተንሃም ቤት የቁጥር 16 ማሊያ እንደሚለብስ የታወቀ ሲሆን ይህ ማሊያ ቀደም ሲል በውሰት ወደ ሃምቡርግ ከመሄዱ በፊት ለሉካ ቡስኮቪች ተሰጥቶ የነበረ እንዲሁም ከዚያ በፊት በቲሞ ቨርነር ይለብስ የነበረ ማሊያ ነው። አሁን ደግሞ በዝውውር ገበያው በከፍተኛ ሁኔታ ስሙ እየተነሳ ስላለው ፖርቹጋላዊ ኮከብ ራፋኤል ሊያኦ የወጡ መረጃዎችን ይዘን ቀርበናል። የሀገሩ ልጅ ሮቤን አሞሪም በኤስ ሚላን በአሰልጣኝነት ቢሾምም ይህ ፈጣን አጥቂ በዚህ ክረምት ሚላንን መልቀቁ ወደ መረጋገጥ ደርሷል። የሊያኦ ዝውውር ሙሉ በሙሉ እልባት የሚያገኘው ፖርቹጋል በዓለም ዋንጫ የምታደርገው ጉዞ ካጠናቀቀች በኋላ እንደሚሆን ተገልጿል። ለሊያኦ ከሳውዲ አረቢያ እና ከአውሮፓ በርካታ ክለቦች ፍላጎት ያሳዩ ሲሆን የስፔኑ ባርሴሎና ባለፈው ክረምት ማርክስ ራሽፎርድን እንዳስፈረመበት አይነት የውሰት ውል ለማቅረብ እየተዘጋጀ መሆኑ በሰፊው እየተነገረ ይገኛል። ይሁን እንጂ ቲም ቶክ ይዞት የወጣው ትኩስ መረጃ እንደሚያመለክተው ቶተንሃም ሆትስፐር ለማንቸስተር ሲቲው ሳንሲኒዮ በአማራጭነት የያዘውን ራፋኤል ሊያኦን በአስደንጋጭ እና በታላቅ የዝውውር ሂሳብ ወደ ለንደን ለማምጣት እያቀደ ነው። ተጫዋቹ በፕሪሚየር ሊጉ የመጫወት ጽኑ ፍላጎት እንዳለው እና ወደ ቶተንሃም ለመዘዋወር በር ከፋች መሆኑን ለክለቡ ማሳወቁ ተሰምቷል። ከቶተንሃም በተጨማሪ አርሰናልና ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር ግንኙነት ካደረጉ በኋላ የዝውውሩን ሁኔታ በቅርብ እየተከታተሉት መሆናቸው ታውቋል። በተለይ ቶተንሃም ሳንድሮ ቶናሊን ካስፈረመ በኋላ አሁን ደግሞ ፊቱን ወደዚህ የኤስ ሚላን ኮከብ ማዞሩ የለንደን ክለብ የዝውውር ገበያ የገነነ አድርጎታል። ቶተንሃም ሆትስፐር የሊቨርፑል ሆላንዳዊ የክንፍ አጥቂ ኮዲ
ጋኪፖ ለማስፈረም ፍላጎት ማሳየቱን ቶክ ስፖርት ዘግቧል። ይሁን እንጂ ሊቨርፑሎች ሆላንዳዊውን ኮከብ አሳልፎ ለመስጠት ፈቃደኛ ያልሆኑ ሲሆን ቶትናም ይፋዊ የዝውውር ጥያቄ የሚያቀርብ ከሆነ ግን እጅግ ከፍተኛ የሆነ የገንዘብ መጠን እንደሚጠይቁ ተገልጿል። ስፐርሶች አዲስ የክንፍ አጥቂ ፍለጋቸውን አጠናክረው የቀጠሉ ሲሆን ለማንቸስተር ሲቲው ሳቪኒዮ ያላቸው ፍላጎት አሁንም በኢላማ ዝርዝራቸው ውስጥ እንዳለ ቀጥሏል። ሮማኒያው ተከላካይ ራዱ ድራጉሲን ከለንደኑ ቶትናም ወደ ጣሊያኑ ፊዮሬንቲና ለመዘዋወር ከጫፍ ደርሷል። ስታንዳርድ ስፖርት እንደዘገበው ስምምነቱ መጀመሪያ ላይ በውሰት የሚጀምር ሲሆን ተጫዋቹ የተወሰኑ ጨዋታዎችን ካደረገ በኋላ ፊዮሬንቲና በቋሚነት እስከ 21.4 ሚሊዮን ፓውንድ በሚደርስ ዋጋ የመግዛት ግዴታ ውስጥ የሚያስገባ ውል ያካተተ ነው። በተጨማሪም ቶትናም ተጫዋቹ ወደፊት ከፊዮሬንቲና ወደ ሌላ ክለብ በሚያደርገው ዝውውር ላይ የ10 በመቶ የሽያጭ ድርሻ እንዲኖረው ተስማምቷል። ኮንቬንትሪ ሲቲ ወጣቱን እንግሊዛዊ ግብ ጠባቂ ካርል ራሽወርዝን በቋሚነት ለማስፈረም ከብራይተን ጋር የሚያደርገውን ድርድር መቀጠሉን ስካይ ስፖርት ዘግቧል። የሰማያዊዎቹ ክለብ ኮንቬንትሪ ለዚህ የእንግሊዝ ታዳጊ ብሔራዊ ቡድን ግብ ጠባቂ ያቀረበው የ20 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ የተደረገበት ሲሆን ክለቡ የተሻሻለ ሁለተኛ ጥያቄ ቢያቀርብም በብራይተን በኩል አሁንም አሻፈረኝ የሚል ምላሽ ተሰጥቶታል። ይሁን እንጂ ሁለቱ ክለቦች ተጫዋቹን በቋሚነት ለማዛወር የሚያደርጉትን ንግግር አሁንም በቀጥታ እየገፉበት መሆኑ ታውቋል። አድማጮቻችን፣ በለንደን ክለብ ቶትናም ሆትስፐር አካባቢ ነገሮች እጅግ በከፍተኛ ፍጥነት እየተቀያየሩና የደስታ ቀናት እየቀጠሉ ይገኛሉ። ክለቡ በዚህ ክረምት እያደረገ ያለው ጠንካራ የተጫዋቾች ምልመላ ደጋፊዎቹን እያስፈነጠዘ ነው። ስፐርሶች ባለፈው ሳምንት ማንቸስተር ዩናይትድን በመቅደም ማቲውስ ፈርናንዴዝን ከዌስትሃም በ85 ሚሊዮን ፓውንድ በመግዛት የክለቡን የዝውውር ታሪክ መስበራቸው ይታወሳል። ይሁን እንጂ ይህ ለቶትናም ደጋፊዎች በቂ አልነበረም። ክለቡ ወዲያውኑ ከፍተኛ ፍላጎት የተነሳበትን ጣሊያናዊውን አማካኝ ሳንድሮ ቶናሊን ለማስፈረም ከኒውካስትል ጋር የ100 ሚሊዮን ፓውንድ ሙሉ ስምምነት ላይ ደርሷል። ይህ ታሪካዊ ዝውውር በዛሬው ዕለት ይፋ ይሆናል ተብሎ ይጠበቃል። ሌላኛው ትኩስ መረጃ ደግሞ ከታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ የወጣው ነው። ጋዜጠኛው ዛሬ ጠዋት እንደዘገበው በቅርብ ቀናት ስሙ ከቶትናም ጋር በሰፊው እየተያዘ ያለው የኤሲ ሚላንና የፖርቹጋል ብሔራዊ ቡድን አጥቂ ራፋኤል ሊያኦ በዚህ ክረምት ሳን ሲሮን መልቀቁ አይቀሬ ሆኗል። ተጫዋቹ ከአውሮፓና ከሳውዲ አረቢያ የቀረቡለትን አማራጮች በአሁኑ ወቅት እየተካሄደ ያለው የዓለም ዋንጫ ከተጠናቀቀ በኋላ በዝርዝር እንደሚመለከታቸው ታውቋል። ራፋኤል ሊያኦ የሚሰለፍባት ፖርቹጋል ዛሬ ምሽት በዳላስ በሚደረገው በዓለም ዋንጫው የሩብ ፍጻሜ ማጣሪያ የመጨረሻዎቹ 16 ደረጃ ጨዋታ ከጎረቤት ስፔን ጋር ታላቅ ፍልሚያ እንደምታደርግ ይታወቃል። ለሰዓቱ ያዘጋጀናቸው አጫጭር የዝውውር መረጃዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። ሰላም።